ነው ነው አላመንሽም እንድታመኝ ደግሞ ያሳይሻለኝ ነገር ሰላም 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 ውድ የኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? ዛሬ እንግዲህ ከታላላቅ እህቶቼ ጋር ሰብሰብ ብዬ ከኢዱም ጋር ከተገናኘን ትንሽ ቆየ። 3 ወር 4 ወር አረ በቪዲዮ ማለት ነው። አንድ ላይ ከመጣን በጣም ቆየ። እንግዲህ እንደዚህ ዛሬ ፋሚሊው ሙሉ ሰብሰብ ብለን ለአንድ ሰርፕራይዝ ወደ እናንተ መተንላችኋል። ዛሬ ትልቅ የሆነ ሰርፕራይዝ አላችሁ ለእናንተም እንዲሁም ደግሞ ለሩታዬም ትልቅ ሰርፕራይዝ አዘጋጅተናል። ቤተሰቦቼ ዛሬ እንደምታዩት የሆነ አዳዲስ ነገሮች ይታያሉ እያስባለሁኝና ሰላም ብሏችሁ። ሰላም ቤተሰብ እንዴት ናችሁ? ደህና ናቸው? እኛ ያለን እግዚአብሔር ይመስገን። ዛሬ በጣም ደስ ብሎኛል። ትልቅ ሰርፕራይዝ ነው ያለው። እስክትሰሙት እኔ ራሴ በጣም ጓጉቻለሁ። ሰላም ቤተሰብ ሰርፕራይዝ መናገር ይችላል። እሺ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን አለ። በያላችሁ ሰላም ይብዛላችሁ። ሰላም ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዙ ይበሉ። እንግዲህ እኛም ሰርፕራይዝ ልንሆን ነው እየጠበቅን ነው። ምን እንደሆነ ሰርፕራይዙ እስቲ ለምን ተዋሻለህ? ሰርፕራይዝ ተደርጋለህ አንተ። እሺ ለማንኛውም ፋሚሊዎቻችን ዛሬ ወደ እናንተ የመጣንበት ምክንያት ምንድነው? ከዚህ በፊት ከሩታዬ ጋር ቤት ገዝተን ነበረ እና አሁን ላይ ባለንበት ሁኔታ ደግሞ እኔና እሷ ተለያይተን ነው እየኖረን ያለነውና ያንን ቤት ስሰጣት ልትቀበለኝ አልቻለችም። አብረን የገዛነው ስለነበረ ማለት ነውና ይመስለኛል ለኔም ግዛልኝ አይነት ነገር ይሁን እሱን አላውቅም። ግን ደግሞ ዛሬ ትልቅ ሰርፕራይዝ ለሩታዬ አዘጋጅቼላታለሁ ለሩታዬና ለልጄ ማለት ነውና እሱም ምንድነው ለሩታዬ ቤት ገዝቼላታለሁ። የሚገርም ቤት እሱን በነገራችን ላይ ልጅ ማለት ነው የራሱን ሲሳይ ይዞ ይመጣል ይባላልና ገና ከሆነ እንደ ምንድነው ፈጣነ እንግዲህ ከዚህም በላይ ገና ይመጣል ብዬ አስባለሁ ቤተሰቦቼ። እና ይህን ነገር ያደረኩት እንደ ድንገት ነው። ቤተሰብ የተከራየንበት ቤት ላይ እንድትኖር ነበረ ወደዚህ ሀገር እንድትመጣ ያደረኳት የነበረው። አሁን ዛሬ ከክፍለ ሀገር ወደዚህ እየመጣች ነው። እንግዲህ ከነ ጉዲም ጋር ከተገናኘች ቆይቷል። እነሱንም በማየቷ ሰርፕራይዝ ትሆናለች። ከዛ ባለፈ ግን ቤተሰቦቼ እንደ ድንገት የሆነ እድል አግኝቼ ነው ይሄንን ቤት መግዛት የቻልኩት ማለት ነው። ከመነግራችሁ በላይ በጣም በቅናሽ ደስ በሚል ዋጋ የቤት ባለቤት ሩታዬን ላደርጋት ነው ማለት ነው። እና እሷም እየመጣች ነው። ከቡታጅራ ከተነሳች ትንሽ ቆየ። ቅርብ ሰዓት ትደርሳለች እያስባለሁ። እና እንደምታዩት የበዓልን ድባብ መስለናል። ለሩታዬም አሰርቼላታለሁ ይሄን የመሰለ ልብስ። እሷ ላይ ደግሞ ሞር ስታዩት በደንብ ትወዱታላችሁ እያስባለሁ። እና ከሚገርማችሁ ነገር እሷ ብቻ ሳይሆን ጩጩውንም አሰርቼለት ማሽን የለበስነው እኔ ልጄ ሩታ ጋር አንድ አይነት ለብሰናል። እንግዲህ ይሄንን ልብስ ደግሞ በሰው አትልኬላት ለብሳ እንድትመጣ አድርጌያለሁ ማለት ነው። እንዲሁም እንግዲህ ጊዜም ኤልዱ ይህንን ነገር ሀሳቡን ሳመጣላቸው በጣም ደስተኛ ነበሩ። እኛም በጣም ደስተኛ ነበርን ከምነግራችሁ በላይ። ሩታ ደግሞ መታ የእሷን ስሜት ለማየት በጣም ጓጉቻለሁኝ። ምን አይነት እድል አግኝተህ ነው ይሄን ቤት የገዛኸው? እንዴት በቅናሽ አገኘህ? ምናምን የሚሉ ነገሮች አስረዳቸዋለሁ። ሩታ ስትመጣ ለእሷ ስነግራት ሰርፕራይዝ ሳረጋት እናንተም አብራችሁ ትሰሙታላችሁ ብዬ አስባለሁኝ። ከሩታ በኋላ ደግሞ ሌላም እንግዳ እንቀበላለን። ዛሬ ሰርፕራይዝ ነው ማድረጋችሁ። እኔንም ያገኘሁትን እድል ለእናንተም አካፈላችኋለሁኝ። ምናልባት አንዳንድ ሰዎች የኔን እድል እንዲደርሳችሁ ስለምፈልግ ማለት ነውና በጣም ትወዱታላችሁ። ይሄንን ቪዲዮ ከመጀመሪያው እስከ መጨረሻው ካያችሁ ትወዱታላችሁ። ሁላችሁም ይሄንን ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። ለብዙ ሰዎች ደግሞ እንዲደርስ ሼር አድርጉላቸው ለብዙ ጓደኞቻችሁ። ለምን ለእናንተም ጥቅም ስለሆነ ማለት ነው። ይሄንን ቪዲዮ ለሩታዬ ብቻ ሳይሆን ለእናንተም ነው ሰርፕራይዝና እንግዲህ ዛሬ አብረን እንቆያለን ማለት ነው። አሪፍ ታይም እናሳልፋለን። የኬክ ቆረሳ ጊዜ ይኖረናል። ከሪታም ጋር አሪፍ ታይም እናሳልፋለን ብዬ አስባለሁ። ሁላችሁም ይህንን ቪዲዮ ከመጨረሻው እየደወሉ ነው ደርሰዋል መሰለኝ። እንግዲህ አብረዋት ደግሞ እዩና
ካሌብ አብሮ እየመጡ ነው። ብቻዋን ናቸው ብዬ ከነሱ ጋር ነው ወደዚህ እየመጣች ያለችው ማለት ነው። ሰዎች እንግዲህ ይሄንንም ዲኮር ስታይ እኛንም ስታይ ከዛ የሌሎች ደግሞ እንደዚህ መሆኑን አላወቀችም እና ማጭበርበራችን ስታቅ የሆነ የሚሰማት ስሜት ይኖራል። የሆነ ፕሮግራም እንደተዘጋጀ ይገባታል ብዬ አስባለሁ እና መጥተዋል ፋሚሊዎች ዌልካም ያው ነኝ ትልበለች እንዴ እንኳን ደህና መጣሽ። ደህና ቆያችሁ። ደህና ነሽ? እንዴት ነሽ? ያለው ባይዘው ፋሚሊዎች ልጅ በጣም አርጓለሽ ይከብዳል አሁን ላይ ማለት ነው። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። አናብረን ፋሚሊዎች በጣም አሪፍ ነው። ወደሽዋል? የምርሽው? እንግዲህ ፋሚሊዎቻችን ሩታዬ መታለች ማለት ነው። ልጄ መጥቷል። እንኳን ወደ አዲስ አበባ ዌልካም ብለናል። አንድ ጊዜ እንኳን ደህና መጣሽ። እንግዲህ ሩታዬ ዛሬ ወደ ቤት ከመግባትሽ በፊት ወደዚህ ቦታ የጠራንሽ ለትልቅ ሰርፕራይዝ ነው። እዚህም ሰርፕራይዝ አለ፣ ወደ ቤትም ስትገቢ ሰርፕራይዝ ተዘጋጅቷል። እንግዲህ አስቀድሞ ነው ወደዚህ የጠራንበት ምክንያት አለን ሁላችንም አይደለ? በትክክል ከሰርፕራይዙ በፊት አንዳንድ በትገምት ዲኮሩን አይታ ኬኩን አይታ ነው እድል ወሰዳት። ኮንግራ ነው የሚለው ምንም የምታነቢው ነገር የለም እዚህ ላይ ቆይ ማለት ለመገመት እንዲያምጪኝ ቢልኩ ኮንግራ ምን አቺቭ አድርጌ ኮንግራ የተባልኩት ያሳካሁት ነገር አለ ምንድነው? ይሄንን ጎረምሳ እና የምትገምጪው ነገር የለም? አምሮባታል። በጣም አምሮብሻል። በጣም ወፍረሻል። እኔ መስላኔ የመጣችውና ደስ ብሎኛል። እናታስ መስክራለሽ ወራለሽ ወደብ ታረሽና በጣም ደስ ይላል። አመሰግናለሁ። አሁን ይቀጣ ወደ ግምቱ ሲገባ ዌልካም ለማለት ነው። ኮንግራ ያላችሁት እንዴ? ዌልካም ለማለት ነው። ቤት አንልሽ ለምን እዚህ ቦታ ላይ መተማመን ልናዘጋጅ ፈለገ? እንጃ ምን ልገምት ምንም ልገምቻችሁ። ስለዚህ ሰርፕራይዙን መናገር ያለብን ኬኩን ቆርሳ ነው ወይስ ሳትቆርስ? እንዴት ቆርሳለሽ? ሳታቆማ እንዴት ትቆርሳለሽ? ነገሩን አውቀው እንደዛ ይሻላል። ምን አለ እዚህ አካባቢ የተቀመጠ ምናምን ነገር የለም። ምናልባት እሱ ላይ ቼክ ልገምት ነው። እዚህ ከተቀመጠ ነገር በላይ ነው የከበደ አይ በቃ ብትነግሪኝ ይሻላል። ለምን ልጨነቅ እንዴ? ምን ይወጣ እሱን ሰው ተጨነቅ ያለው ነገር ከሱቅ ደግሞ ልጨነቅ ልውላችሁ ከሚመጣቸው ሳይት ውስጥ አንዱ ልውል በነገር ላይ ስም እዚህ ጋር አለ። ኮፍያው ላይ ስሙን አሰርችልሻለሁ አይተሽዋለሁ። እና እንግዲህ ፋሚሊዎቻችን ሩታዬም እዚህ ቦታ ላይ ደርሳለች። ዛሬ ሰርፕራይዙን ለመንገር በጣም ሬዲ ሆነናል። እኛም ግን ደግሞ በአንድ መናገር አልፈለግንም። ትንሽ ልቧ እንዲጠለጠል ፈልገናል። ሩታ ምንድን ነው ተፈጣሪ? እስኪ ልቧን ቼክ አድርጉ። ያው የምትፈልጊው ነገር ነው። በእርግጠኝነት ትወጂዋለሽ ብዬ አስባለሁ። እና ይህንን ሳደርግልሽ ደግሞ እንደ ውለታ እንዲሁ ነገር ሳይሆን
እንዴ ንገረኝ እያለች ነው አልሰሙ ላይ ያለ ምናምን ደስታ ነው እና ሁኔታ ውስጥ እንዳደርኩ በቃ ከዛም ባለፈ ደግሞ ማለት ነው ብዙ ጊዜ ለገና ለሩታዬ ስጦታ እንሰጣጣለን። እኔም እሰጣታለሁ፣ እሷም ትሰጠኛለች። በአሁኑ ገና ባይሆን እኔ ሊያልፈኝ ነው። ዛሬ ላይ አድርጎ ከፖስት ካርድ ልክ ነው። የምሬ ነው። ያኔ ምንም በሌለኝ ሰዓት እና ሩታ ስንገናኝ ገንዘብ በሌለኝ ሰዓት ፖስት ካርድ ነው የሰጠኋት። እሷም 25 ብር ነው ገዝቼ ማለት ነው። መልካም ገና ማለት ነው። ዛሬ ላይ እኮ አድርጓል። በ25 ብር የገዛሁት ለገና ስጦታ የሰጠኋት ዛሬ ላይ ከስንት ዓመት በኋላ ደግሞ ሌላ ደርሷል ማለት ነው። እና ሩታዬ ለገና ስጦታ አለኝ ላንቺ هقولك على سر أنا بيقول هو سبب كثافة ولمعان شعري ومش بس أنا ستات كتيرة حسوا بالحسد أنا بيقول እና ያው የዘንድሮ ገና እኔ ስጦታ ልታሳልፍኝ ነው። እኔ ግን ችግር የለውም። አንተ እኔ ራሱ ማቃዋ ራሱ እኮ ሰርፕራይዝ ማለት ሰስፔንስ እየሆንኩ ነው። በዚህ ዓመት ልዩ ስጦታዬ ነው ለእኔ። በእርግጥ ለሩታዬ ደግሞ ሌላ ልዩ ስጦታ አዘጋጅተንላታል ማለት ነው። ገናንም በማስመልከት እንዲሁም ደግሞ ስለሚገባሽ እና ደግሞ ልጄን ስለምታሳድግልኝ ይህንን ስጦታ ላበረክትልሽ እፈልጋለሁ። ተዘጋጅታችኋል? ልንገርሽ ምን እንደሆነ አታጓጓኝ እባክህ። ወዲያው ግን ኬኩን መቅረስ አለብሽ። ሬዲ ሁኚ። አደራህን ስታፈነዳ ማለት ነው ወደ እንዳያል። እሺ ለማንኛውም ፋሚሊዎቻችን እኔም ልቤ ደነገጠ። ከዚህ በላይ ባላጓጓችሁ ለእናንተም ለሷም ባላጓጓት ጥሩ ነውና ሩታ በስምሽ ምን አለሽ? ከመኪናዬ ውጪ በስሜ የባንክ አካውንት አለኝ። ሲም ካርድ አለኝ። ሌላ ምን አለኝ መሰለህ? ስለዚህ ሩታዬ በስምሽ የሌለ ነገር ነው የገዛውልሽ ማለት ነው። በሩታ ስም ዛሬ ሩታዬ ነው። እሺ በቃ የምር ልንገርሽ፣ አሁን ላጓጓሽ አይደለም የምር ነው ልንገርሽ ነው። አንቺና ልጃችን ዛሬ የቤት ባለቤት ሆነሻል ሩታዬ። የቤት ባለቤት ሆነሻል። የምር ነው እንድታመኝ ደግሞ ያሳይሻለኝ እንግዲህ ነገሩ ሩታዬ ባለ አንድ መኝታ ቤት ባለቤት ሆነሻል። በስምሽ ሁሉ ነገር አልቆ ክፍያ ተጨርሶ በወር ምናምን የሚከፈል ነገር የለም። ሙሉ በካሽ ነው የገዛሁልሽ። የሚገርም ቤት ወስዶ ማሳየት የሚጠበቅብኝ ማለት ነው። እንኳን ደስ አለሽ። ኬኩን ቆረሽና እነግርሻለሁ እንዴት እንደገዛሁልሽ ማለት ነው። ይሄን የመሰለ ልዑል አምታለን ያንስብሻል። እሺ እናመሰግናለን። እንግዲህ
ሩታ አላመነችም። ፕራንክም እያረኳት ስለመሰለ ያለውን ነገር እውነታውን ልንገራት። እንደምታስቡ ቤት ሲባል በጣም በውድ ነገር አይደለም የገባሁልሽ። እሺ እሺ ለማንኛውም ልንገርሽ፣ ከዚህ በፊት ለጋሽዬ ቤት ገዝቼለት ነበረ። የገዛሁለትም የነበረው ቴምር ሪል ስቴት ላይ ነበረ። ትዝ ካላችሁ ቪዲዮውን ወደኋላ መለስ ብላችሁ ማየት ትችላላችሁ። እና ለሱ የገዛሁለት የነበረው ቅድመ ክፍያ ብቻ ከፍዬ በየወሩ ነበር እየከፈልኩኝ ያለሁት። አሁንም አልጨረስኩኝም፣ ይቀረኛል። የጋሽዬንም በየወሩ እየከፈልኩለት ነው። እንግዲህ ለሩታ ግን እንደዛ እንዳያደክማት ብዬ ስላሰብኩ፣ ለሷም ለኔም እንዳያደክማት ብዬ ስላሰብኩ ሙሉ በካሽ ነው የተገዛው። የ8.5 ሚሊዮን ብር ቤት እሺ ነገራችሁ አልቀረስኩኝም። የ8.5 ሚሊዮን ብር ቤት ባለ አንድ መኝታ ግን ደግሞ ነገና እና ደግሞ ሙሉ ክፍያ ለሚከፍል ሰው 35% ዲስካውንት እንደነበረው ሰማሁኝ። አንዳንድ ነገሮች ቴሌግራም ላይ አየሁኝ። ከዛ ዲስካውንት ማድረጋቸው ስሰማ በ5.7 ሚሊዮን ብር ባለ አንድ መኝታ ቤት ለሩታ ገዝቼላታለሁ ማለት ነው። ከና እናቴ ጋር ጎረቤት ልትሆን ነው ማለት ነው ሩታ። እና ሩታዬ ይሄንን ቤት ሲገዛልሽ፣ ያው ቤት ሲባል ብዙ ጊዜ ሁላችንም እናከብደዋለን። አዲስ አበባ ውስጥ ቤት መግዛት ማለት 12 ሚሊዮን ብር፣ 17 ሚሊዮን ብር፣ 15 እኔ ራሴ ለመግዛት ባለሱ መኝታ እኔና ሩታ አብረን በምንኖር ሰዓት ብዙ ነገር አስብ ነበርና በጣም ውድ አድርጌ ነበር አእምሮዬ ላይ የምስለው ማለት ነውና በቀላል መንገድ እንደዚህ መግዛት እንደሚቻል አላወቅኩኝም ነበረ። የምር የስነግራችሁ ባለ አንድ መኝታ ከ8 ሚሊዮን ብር በታች የለም አዲስ አበባ ወይንም ወደ ውስጥ ገባ ብሎ ምናምን ነገር ነውና ይሄ ግን የምንም ወደ ውስጥ ገባ ሳይል ቦታውን እያንዳንዱ ነገር የሚነግራችሁ ሰው አዘጋጅቼላችኋለን እና በ5.7 ሚሊዮን ብር ነው ባለ አንድ መኝታ ቤት የገዛሁላት ማለት ነው። እና ክራይ ቤት ነይ ወደ ቤት ግቢ ምናምን ነገር ስላት ክራይ ቤት መግባቱ በጣም ደብሯት ነበረ። ግን ደግሞ አሁን ለትንሽ ጊዜ ብቻ ነው የቤት ክራይ ላይ የምትቆየው ማለት ነው። ከትንሽ ጊዜ በኋላ ወደ ራሷ ቤት የምትገባ ይሆናል ማለት ነው ቤተሰቦቼ። እና ፈጣሪ ይመስገን እኔም የቤት ባለቤት ነኝ። ይመጣል እኔም ከዚህ በፊት ሌላ ሪልስቴት ላይ ገዝቼ ነበረ። ሩታዬን ደግሞ ቴምር ሪልስቴት ላይ ገዝቼላታለሁኝ ማለት ነው። ያው በጋሺ ስገዛ ያን አንዳንድ ነገሮችን ስላየሁኝ ሞር ብዙ ሁኔታዎችን ብዙ ሪያሊቲዎችን እርግጠኛ ስለሆንኩበት ሁለተኛ ቤት መግዛት ችያለሁ ማለት ነው ለሩታዬ። እና ቴምር ሪልስቴቶችን ከልብ ነው የምናመሰግነው። ሞር ደግሞ ማለት ነው ፋሚሊዎቼ ይሄንን እድል እኔም ስላገኘሁኝ ለእናንተም እንዲሆን ብዬ ስላሰብኩኝ የምሬ ስነግራችሁ በገና ምክንያትና ሙሉ ክፍያ በመክፈሌ ምክንያት 35% ሙሉ ነው የቀነሱልኝ። የ8.5 35% ደግሞ ወደ 5.7 መጣ ማለት ነውና ሙሉ ካሽ ከፍዬ ነው እንትን ያልኩት። ወረቀቱን ምናምን ነገር ደግሞ እዚሁ ነው አስረክበናት የምንሄደው። አንድ ጊዜ እንግዳችንን ወደ መድረክ ጠርተን ያሉትን ነገሮች እያንዳንዱ ነገር ያስረዳሻል። ወረቀትሽንም ካርታሽንም ሁሉ ነገር በእጅ ሲገባ ያኔ ሞር ታምኛለሽ ማለት ነው። እና ሩታዬ ስለሚገባሽ ነው ያደረኩልሽ። እሺ እና ደግሞ ቤተሰቦቼ ይሄንን እድል ወደ እናንተ ማምጣት ስለምፈልግ በዚህ ታይም ይሄ የገናን ወቅቶች ሳያልፍ እናንተም እንድትጠቀሙ ስለምፈልግ እንግዲህ እንግዳችንን ወደ መድረክ ጋብዘን እንዴት ነው ያለው ነገር ያስረዳቸዋል ማለት ነው። ለሩታዬ ወረቀቱን ይሰጣል ማለት ነው። እንኳን ደህና መጣህ። ሰላም እንዴት ነህ? ሰላም እንዴት ናችሁ? አለን እግዚአብሔር ይመስገን። እኔ እና እሷ ነው የምናምነው ወይ ሁላችንም እናምራለን? እናመሰግናለን። ሩታ ልታምነኝ አልቻለችም እና ያሉትን ነገሮች አስረድታት በደንብ ማመን ስለምባት ንገርልኝ፣ እንዴት እንደሆነ እንዴት እንደገዛኋችሁ እናንተም እንዴት ዲስካውንት እንዳደረጋችሁልኝ ንገራትና ሳምናት። ያው አብርሽ የቴምር ቤተሰብ ነው። ከዚህ በፊትም መጣ ከጋሽዬ ጋር ነበርና ከጋሽዬ ጋርም ገዝተን ነበር ባሉት መኝታ ካስታወሱ ኦዲየንሶች ካስታወሱ በዚህ በፊት ያስታውሱ አይረሱም።
ቅርብ ጊዜ ትውስታችን ነበርና ያን የጋሽዬን ፕሮግረስ አይተዋል። በደንብ በአግባቡ እየተሰራ እንደሆነ የግንባታውን ጥራት አይተሃል፣ ፍጥነቱን ማይተክ። ከዛ በኋላም ኮሚኒኬት እያደረግን ነበር ከኛ ጋር ያሉትንም አዲስ አሁን ለባለ ወጣነው ኦፈር አሳየን። በዛ በደንብ ደስተኛ ሆንክና ወደ ኦልሞስት ወደ 35% አካባቢ ቅናሽ አደረግንልና ከዛ ድን ተጠቃሚ ሆነ። በሩታ ሲል ሩታን የቤት ባለቤት አድርጋታል ማለት ነው። ባይዘዌ ማለት ነው ፋሚሊዎቼ እጣ አልወጣልን እኔና ጋሽዬ እንጂ ቴምር ሪል ስቴት ላይ የተመዘገቡ ሰዎች እጣ ወጥቶ ነበረ። የመኪና ጊፍት ነበረ በዚህ ሰሞን ማለት ነው 2 መኪና ያው በሁለቱም መኪና ግን እጣ አልወጣልንም። ለሌሎች ሰዎች እድለኛ ሆነዋል። አረን ከኛ አሁን ባሳለፍነው ሳምንት ላይ ከዚህ በፊት እኛን አምነው ለገዙ ሰዎች እስከ 40% 35% ድረስ ኢንቨስት አድርገው ያን ዲስካውንት ተጠቅመው ኢንቨስት ያደረጉ ሰዎች የ2 መኪና BYD ኢት መኪና ሸልመናል። ከዛ በተጨማሪ ደግሞ ለ4 ሰዎች ለፊኒሺንግ የሚሆን 1 ሚሊዮን ብር ሽልማት ሰጠናል። ያው እኛ ጋር እንደ ለምን አልደረሰንም? በመኪናው እንኳን ባይደረሰን በብሩ እንኳን እድሌን አውቀዋለሁ ነው። አሁን በቃ ከዚህ በኋላ ሊደርሰን ይገባል። እጣውን ደግሞ ፌር እንዲሆን ብለን ብሔራዊ ሎተሪ ባለበት ትልልቅ ሰዎች በተገኙበት ነው እጣው ላይ ነበር ያወጣነው። ያድላው እንጣጫው አሁን በሩታ ልናገኘው እንችላለን። ሩታ እድለኛ ነች ከኔ ይልቅ፣ እውነት ለመናገር ከኔ ይልቅ እሷ እድለኛ ነች። በዛ እናገኘው ብለን እናስባለን። ያው ቴምር ላይ ሰው ሲመጣ ቤተሰባዊነት መፍጠር ነው የምፈልገው። እንደ ቢዝነስ ብቻ ሳይሆን የምናየው ሰው ገዝቶ እንደውም እንደ ማስታወቂያ ስንጠቀምበት የነበረው አሁን ምንድነው በአንድ ቁልፍ 2 በር የሚል ነበረ። የመኪናን በር የቤትን በር የሚያገኙ ሰዎች አሉና አሪፍ ኢንቨስትመንት አማራጭ ሆነን ተገኝተናል። አሁን ባለው ዓመታት ላይ ማስረከብ በሰዓቱ መረከብ የሚባል ነገር አሳይተናል። ላለፉት 7 ዓመታት ወደ 8 ሳይት የሚደርሱ ፕሮጀክቶችን አስረከበናል። እነዚህ 8 ፕሮጀክቶች የምንላቸው ነዋሪ ገብቶባቸው እየኖሩባቸው ፕሮጀክቶች ናቸውና ቴምር ላይ ሰው ሲመጣ 3 ነገሮችን በደንብ መጀመሪያ ያገኛል። የመጀመሪያው ዴሊቨሪ ነው፣ በሰዓቱ መረከብ። ሁለተኛው ነገር ደግሞ የግንባታ ጥራት ነው። ሶስተኛው ደግሞ በተቻለን አቅም የተለያዩ አዲስ አበባ ሎኬሽኖችን ለመነካካት እንሞክራለንና አሁን ለሩታ የገዛንላትን ሎኬሽን አሪፍ የሚባለው ፕራይም ሎኬሽን ነው። የአዲስ አበባ ምርጥ ሎኬሽን የሚባለው መሀል ከተማ አዋሬ ነው። አዋሬ የሰማሽ ነው ሰፈርሽን ማለት ነው። አይ ብዙም አቀራራቂም ግን አሪፍ መሀል ቦታ ላይ የገዛሁልሽ። እሺ ዳር ምናምን እንዳይመስልሽ ዲስካውንት የተደረገው ማለት ነው። ስለራቀ ምናምን ሳይሆን ካሽ ላይ ከፈትኩኝ። እሺ የአዋሬ ማለት ለካሳንቺስም፣ ለፒያሳም፣ ለሜክሲኮም ለሁሉም ሴንተር የሆነ ቦታ ነው። ፕራይም ሎኬሽን ነው። ከቤተ መንግስት ወረድ ብሎ ያለ ሎኬሽን ነው። ከሴኩሪቲ አንፃር ከጸጥታም አንፃር ስናየው በጣም የሚወደድ ሰፈር ነው። ለኢንቨስትመንትም ለምን ሰፈር ነው። ሎኬሽናችን በደንብ አይታችሁ እዛም ስለገዛህን እናመሰግናለን። እኛንም አምነን ከሁለተኛ ቤት ስለገዛ ደግሞ በጣም እናመሰግናለን። በሌላም እንገናኛለን ብዬ እናስባለን። በቤተሰቦችም በጓደኞችም በሌላም እድሜ ጤና ይስጠን እንጂ ገና በልጄ ስም ይኖረኛል ቤት ማለት ነው። በዛም እንገናኛለን ብዬ እናስባለን። ቀጣይም ሌላ ፕሮጀክቶች አሉ። አሁን ላይ ኢንቨስቲንግ ያሉ ሳር ቤትም እንደምናውቀው የኤምባሲዎች ብዙ ኤምባሲዎች ያሉበት ከ17 በላይ ኤምባሲዎች ያሉበት አካባቢ ነው። የዲፕሎማቶች ሰፈር ነው ሳር ቤት አፍሪካ ህብረትን ጨምሮ ነው። እዛ ላይም የቀሩን ባለ 3 መኝታ ጥቂት ቤቶች አሉ ከሞት 39 ካሬ ጀምሮ እናገኛቸው። እዛ ላይ መሳተፍ ይችላሉ ቤተሰቦቻችን። ከዛ በተጨማሪ ደግሞ ወቅቱም አሁን ገና ነው፣ የገና ሰዓት ነው። ለስጦታ ሰው ብዙ ስጦታ የሚያበረክትበት ወቅት ነው። ከ2 ሚሊዮን 500 ሺህ ብር ጠቅላላ ክፍያ ጀምሮ ሱቆችን ማግኘት ይችላሉ። ያዳውን ከመጡ ሱቆችም አለ። አቃሊቲ ስቴዲየም አለ። ገላን ኮንዶሚኒየም አካባቢ 2.5 ጠቅላላ ክፍያ
ሱቅ አይደለም፣ ወደ ሱቅም ደግሞ ላደላም እያፈቅሩ ሩታ እንዴት ነው ቤቱ? እኔ ሱቅ ቀጥላለሁ። አይ የምሬ ነው። ከ2.5 ሙሉ ክፍያ ሱቅ ነው ማለት አካባቢ ነው። ገላን ኮንዶሚኒየም ማጣጣሊት ስቴዲየም ነው የሚሰማው። እሱን አለፍ እንዳለ እዛ አካባቢ ያለው ቅድመ ክፍያው 500,000 ብር ነው። ቀሪውን ደግሞ ቀስ ብሎ በሁለት ዓመት ውስጥ ከፍለው ለሱቅ ባለቤት ነው ማለትም አማራጭ ነው ያስተላልፋል። ይሄ ነገር ውስጥ እኔ ልገባ እያሰብኩ ነው። ወደ ሱቁ ደግሞ ከቤት ወደ ሱቅ ደግሞ አሪፍ ነው። እናስብበታለን። ለማንኛውም ግን ደግሞ ማለት ነው የምሬን ስነግርህ ይህንን እድል ያው እኔም አግኝቼዋለሁኝና ዛሬ ካሜራ ደቅኜ ምናምን ብታይም ሰርፕራይዝ ያደረኩበት ምክንያት ምንድነው? ሌሎች እኔን የሚወዱኝ አድናቂዎች አሉ ኢትዮጵያ ውስጥም ከኢትዮጵያ ውጭም ያሉ ማለት ነው። እና ይህንን እድል እንዲጠቀሙበት ስለምፈልግ ምናልባት የምትላቸው ነገር ካለ ሞር እኔ ለነሱ ማብራራት ትንሽ ስለሚከብደኝ ሞር ብታብራራላችሁ ደስ ይለኛል፣ ያሉትን ነገሮች ማለት ነው። እና እኔ ሙሉ ክፍያውን ከፍዬ ገዛሁኝ እንጂ በቅድመ ክፍያ ከፍዬ ጀምሮ ነበር ቤት ላይ ያለው ቅድመ ክፍያ እነዚህ ሳይቶች ላይ 10% እና 20% ይሆናል። ስለዚህ እኔ ሙሉ ከፈልኩኝ እንጂ አሁን የ8.5 10% እና 20% ከፍላችሁ ቅድመ ክፍያ ሌላውን በረጅም ዓመት መክፈልም እንደሚቻል በዚህ አጋጣሚ ልነግራችሁ ፈልጋለሁ። እና እኔ ግን የምሬን ስነግራችሁ የሙሉ ክፍያውን ከፍላችሁ 35% ዲስካውንት ተደርጎላችሁ እንደኔ ባጭር መጠናቀቅ የመሰለ ነገር የለም፣ ባንክ ብር ከመቀመጥ ማለት ነው። ያው በደንብ አክቹአሊ ታውቀዋለህ አንተ ባለፈውም የጋሽን ስልገዛ በቅድመ ክፍያ ነበር የገዛነው። በቅድመ ክፍያ የሚገዛ ደንበኛ ምን አድቫንቴጅ ሌላ አድቫንቴጅ ይኖራል። እኛ ጋር በኢትዮጵያ ብር ክፍያው የሚሆነው በኢትዮጵያ ብር ቢሆን ታግሎ ኢንፍሌሽን ያለባቸው ቦታዎች አሉና እኛ ጋር ግን ምንም አይነት ኢንፍሌሽን የለም። በዛው ፕራይስ ነው የሚያልቀው። የዋጋ ማስተካከያ ዶላር ቢጨምር ማቴሪያል ቢጨምር ምን ተጨማሪ ክፍያ እናስከፍላቸው። ስለዚህ ወለድ የለውም ምንም የለውም። በዛው በተዋዋሉበት ሁላቸው ላይ ባለችው ብር በ2 ዓመት ምትሆን በ3 ዓመት ውስጥ ከፍለን የነበረበትን እንትን ያመቻቸውና ቀስ ብዬ ልክፈል ለሚልም ሰው የፎታ ጊዜ እያገኘ ቀስ እያለ እየሰራ የሚከፍልበት አማራጭ ነው ያመቻቸነው። ስለዚህ ምንም ስጋት የለውም። ምንም ስጋት የለውም። ዶላር ጨመረብኝ፣ ማቴሪያል ጨመረ፣ ኮንስትራክሽን ሲሚንቶ ብረት ጨመረ፣ ተጨማሪ ክፍያ ጠይቃለሁ ብሎ ምንም እንትን አይልምና ያን ማድረጋችን ደግሞ ለኛ ምን ጠቅመናል? በወቅቱ ለማስረከባችን ዋነኛው ሚስጥር እሱ ነው። ምክንያቱም ማቴሪያል ጨመረልን ተጨማሪ ክፍያ የማናስከፍል ከሆነ አብሮ ስለሚጨምርም ተራራተን መገባት እንችላለን። ግን እኛ ደንበኛ ለምን ተጨማሪ ስለማንጨምር ቶሎ ማስረከብ እኛ እንዲያውቃለን ማለት ነው። በሰዓቱ የምናስረክብበት ትልቁ ሚስጥር እሱ ነው። እንደዛ ከሆነ አንደኛ ነገር ሙሉ ገንዘቡን ያላችሁ ሰዎች እኔ መመክራችሁ ሙሉ ክፍያውን ከፍላችሁ ብትገዙት ነው። ግን ደግሞ ገንዘቡን ደግሞ የሌላችሁ ሰዎች ቅድመ ክፍያውን 10% እና 20% ልክ ለጋሺ እንደገዛውለት ያኔ መግባት ትችላላችሁ። ባይዘው ጊዜው በጣም ነው የሚወጣውና በአጭር ጊዜ ውስጥ በየወሩ እየከፈልኩኝ ምን ያህል እንደደረስኩኝ እኔ ነኝ የማውቀውና ሳታውቁት ጊዜ ይሄዳል። ስለዚህ ተጠቀሙበት እላለሁ። ይህንን እድል ለእናንተ ማምጣት ስለምፈልግ ነው፣ ለውድ ቤተሰቦቼ ለምወዳችሁ ለእናንተ ማለት ነው። እና መልካም ገና እያልን ለሩታዬ ይህንን ስጦታ እንድትሰጠን እንፈልጋለን። እዚሁ ፈርማ ሁሉ ነገር በእጇ አስገብታ ነው ልቦ አርፎ ነው መሄድ ያለባት ማለት ነው። ከዛ ደግሞ ቤት ውስጥ ደግሞ ሌላ ሰርፕራይዝ እየጠበቃት ነው። ቀጥታ ደግሞ ወደ ቤት ነው የምንሄደው ማለት ነው። ስለዚህ እዚህ ካለነው በሩታ ስም የተጻፈው ውላችን ነው። ኦኬ እያንዳንዱ ኢንፎርሜሽን አንተ በሰጠን መሰረት የሷን ኢንፎርሜሽን አይዲዋን ሁሉ ነገር አስገብተናል። አሁን እያንዳንዱ ፔጅ ላይ ሁለቱም ተፈርመናለች። አንዱ እኛ ጋር የሚቀመጠው አንዱ ደግሞ ሩታ ጋር የሚቀመጠው። ስለዚህ እዚሁ ነው መፈረም ያለባት።
እንኳን ደስ አለሽ። ኤኒታይም ጥያቄ ካላችሁ እናንተም እንዲሁም ደግሞ ይህንን እድለኛ የምንጠቀም አሁን ያመሽሩታ ፍራንክ መስሎሽ ነበር። ምንም አይደለም፣ ሲያንስብሽ ነው። እና ፋሚሊዎቻችን ይህንን እድል መጠቀም ለምትፈልጉ ሰዎች የእነሱን ስልክ ቁጥር ከታች አስቀምጥላችኋለሁ። ዋትስአፕ አላቸው፣ ቴሌግራም አላቸው፣ ሁሉ ነገር አላቸውና በማስቀምጥላችሁ ስልክ ቁጥር ደውላቸው አግኟቸው፣ አውሯቸው። በደንብ ብዙ መረጃ ይሰጧቸዋል። ምርጥ በጣም ምርጥ። እኔ እንደ ወንድሞቼ ነው ማያቸው። እሱ ብቻ ሳይሆን አብረውት የሚሰሩ ሌሎችም አሉ። ሁላቸውም በጣም ተቀራርቢያቸው ልክ እንደ ወንድሞቼ ነው ማያቸው። እያንዳንዱን ነገር ይነግሩኛል። አንዳንዴ ደግሞ ስራው የደረሰበትን ደረጃ በቪዲዮ ይልኩልኛል ምናምንና ሞር ቤተሰባዊነታችን በጣም የጠበቀ ነው። መኪናው እጣ አልወጣልኝም እንጂ ሌላ ነገራቸው በጣም ቤስት ነው። ለዛም ነው ሁለተኛ ቤቴን ቴምር ሪል ስቴት ላይ ተመራጭ ያደረኩት ማለት ነውና በጣም ወድጃቸዋለሁ። እየደወላችሁ እናንተም አግኟቸው። ባንክ ገንዘብ ከሚቀመጥ ባይ ዘ ዌይ አሁን ላይ ያለ ገንዘብና ባንክ ላይ ተቀምጦ የዛሬ ዓመት ሲሆን ብዙ ፐርሰንት ቀንሶ ነው የምናገኘው ማለት ነው። ለምን ብዙ ነገሮች እየጨመሩ ስለሚመጡ ማለት ነው። ዛሬ ላይ በ8.5 በ5.7 የገዛሁትን ቤት ለሩታ የዛሬ ዓመት ላይ ልንዛወድ አልችልም። እጥፍም ሆኖ ላገኘው እችላለሁ። ድንገት እንኳን መሸጥ ብትፈልግ ራሱ ሩታ መሸጥ ትችላለች ማለት ነው። ስለዚህ ስትሸጥ ግን አትርፋ ነው የምትሸጠው እንጂ ከስራ ምንም የምትሸጥበት ምክንያት አይኖርም። ሌላው በየትኛውም ታይም መሸጥ እንኳን ብትፈልጉ ትችላላችሁ። ምንም ችግር የለባቸውም። ልክ እንዳጋዟችሁ ሁሉ ራሳቸው አሻሽጠውላችሁ እንትን ማለት ይችላሉ። በመሀል አቅም ቢያንሳችሁ፣ ቢከብዳችሁ፣ ወራዊ ክፍያ ቢያጥራችሁ፣ የገዛችሁትን ቤት የሆነ ነገር እንትን ማለት ብትፈልጉ መሸጥ እንኳን ትችላላችሁና ለዚህ ኦፕሽናቸው ሁሉ ነገራቸው በጣም ደስ ይላል። ምንም ችግር የለባቸውም። በጣም ተወዷቸዋላችሁ። እየደወላችሁ አግኟቸው፣ አውሯቸው። እናንተም ይህንን እድል ተጠቀሙበት። በተለይ ደግሞ ይሄ አሁን ለገና ስጦታ ብለው ለስጦታው ነበረ እንትን ያላችሁ ለሞስታን ቤቶች ውስጥ አግኝቶ ጨራሽ ነው ስለሆነ የቀሩን አንድ 20 ምናምን ደርሱ ናቸው። 20 ብቻ። ከዛም ቀድሞ መምጣት ይሄን እድል ቢጠቀሙ ፈጥኖ የመጣ ሰው ፈርስት ካም ፈርስት ሰርቭ አለ። መጀመሪያ የመጣ ሰው እድሉን ማጠቀምበት አሪፍ ይሆናል። ቀድሟችሁ እንደባለፈው በመጣችሁ ቀድሟችሁ የመጣችሁ ሰዎች አብርሃም ብላችሁ የመጣችሁ ሰዎች አሪፍ ትሪትመንት አግኝታችሁ አሪፍ ሰርቪስ አግኝታችሁ እኔም ብላችሁ 20 ሰዎች ከመጣችሁ እኔም ብላችሁ እንግዲህ ከኔ በታችሁ ዲስካውንት ሊያደርጉላችሁ ይችላሉ፣ አይታወቅም። እና ለማንኛውም ፋሚሊዎቻችን ዛሬ ከሩታዬ ጋር የነበረን ቆይታ ይህንን ይመስል ነበረ። እንግዲህ ሩታና ልጅ የሆነ ቦታ ደግሞ ረፍታ ልብስ ቀይረው ሌላ ፕሮግራም ይጠብቃቸዋል። እኔ እዛ ፕሮግራም ላይ መገኘት ባለመቻሌ እያዘንኩኝ